ሰላም የዚህ ቪዲዮ ተከታታዮች እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት አዲስ ሄማቶሎጂ አናላይዘር ነች። ሊምፎትሮኒክ ኤሲ 310 ትባላለች ማሽኒቱ። ስሪዲፍ ማሽን ነች። ይችን ማሽን እንዴት አድርገን ኢንስቶል እናደርጋታለን የሚለውን ነገር ከሞላ ጎደል በሙሉ ወይም ማሽኑ ይሄ ነው። ያው ለመጀመሪያ ጊዜ ነው የሚከፈተው፣ አዲስ ነው፣ ፓክድ ነው ማሽኑ። ስለዚህ አፕራይት ፖዚሽን ነው ማሽኑ መቀመጥ ያለበት፣ እቺ ቀይ ቀስቷ እንደምታዩት። ስለዚህ ቀስ አድርገን በጥንቃቄ አንስተን እናስቀምጥና ከዛ ከላይ ያለውን እናነሳዋለን። እዚህ ጋር ስናነሳው ልክ አክሰሰሪዎቹ ቦታ ቦታቸውን ይዘው ነው የምናገኛቸው። ይቺ ጥቁሯ እንደምታዩት ፓወር ኮርድ ነች። ይችኛዋ ደግሞ በግራ እጄ ያስኳት ምንድነች? ሞስት ፕሮባብሊ በግራውንዲንግ ነች። ያው ማሽኑ ግራውንዲንግ ያስፈልጋቸዋል። እነዚህ ሪዲፍ ማሽኖች ብዙ ጊዜ ሄማቶሎጂ ማሽኖች ግራውንዲንግ ይፈልጋሉ። ይችኛዋ የትን ቲዩብ ነች። ኖርማሊ የዳይሌንት ቲዩብ ነች። ይችኛዋ ጥቁሯ ደግሞ ኖርማሊ እስክሪብቶ ነች። ያው ታች ስክሪን ስለሆነች ማሽኗ እስክሪብቶ ነች። ስለዚህ እስክሪብቶዋን ጠቅጠቅ እያደረግን በእጃችን ከምንጠቀም በእስክሪብቶ በራሱ ብንጠቀም ይሻላል በሚል ነው። ስለዚህ ከዚህ በፊት አንስቻት የነበረችው ምንድነች? በዋናነት የዌስት ቲዩብ ነች። ጥቁርና ነጭ ነው። ስለዚህ አንዷ ሴንሰር ነች፣ አንዷ ደግሞ ምንድነች? ዌስት ቲዩቧ ነች። ስለዚህ ይህችን እንደዚህ ሆኖ ነው አክሰሰሪዎቹ የሚመጡት ማለት ነው። ስለዚህ ይሄንን ብድግ እናደርግና እናስቀምጣለን። ከዛ በኋላ ማሽኒቱ የታሸገች ነች። ምን እናደርጋለን? ያው ኢንስፔክት አድርገን በዋናነት ማሽኒቱን ብድግ አድርገን የተዘጋጀው ጠረጴዛችን ላይ እናስቀምጣለን ማለት ነው። ከዛ በፊት ግን ይቺ ዌስት ኮንቴነር ነው። ይሄ አብሮ ነው የሚመጣው ለመጀመሪያ ጊዜ። ያው አንድ ባዶ ነው፣ ንጹህ ነው፣ ብቻውን ነው የሚመጣው። ከዛ በኋላ ግን ይሄንን ፍሪኩዌንት ላይ እንጠቀምበት እንችላለን። ዳይሌንት ሲያልቅ የዳይሌንቱን ለዌስት መጠቀም ስለምንችል ማለት ነው። ስለዚህ አሁን ማሽኒቱን እናንሳና ጠረጴዛ ላይ እናስቀምጣት። ስለዚህ ማሽኒቱ ይቺ ነች። በአጠቃላይ በጣም አሪፍ ማሽን ነች። ኦልሞስት ወደ ኔቷ 21 ኪሎ ግራም አካባቢ ነች። በጣም ትንሽ ነች። ካሉት ሄማቶሎጂ ማሽኖች እንደው ቀላሏ ልትባል የምትችለው ማሽን ይቺ ነች። እዚህ ጋር እንደምታዩት ዋርኒንግ ነው። ይሄ ዋርኒንጉ ማሽኑን ፓወር ኦን ከማድረጋችን በፊት መከተል ያለብን ኢንስትራክሽኖች ናቸው። እዚህ ጋር እነዚህ ጥብቅ የሆኑ መረጃ ናቸው እዚህ ላይ የተጻፉት። ስለዚህ ማሽኑን ከመክፈታችን በፊት ውስጥ ጋር እነዚህ ከጎን አካባቢ መከፈት አለበት ማሽኑ። ምክንያቱም ለሺፒንግ ክሪው የሚባሉ አሉ። እነዚህን ቡለኖች ከፍተን ማሽኑን ከጎን ያለው ሳይድ እንትኑን መክፈት አለብን። ስለዚህ ይህን ከከፈትን በኋላ በዋናነት ምንድነው የምናደርገው? ቻምበሩ አካባቢ ያለው ደብልቢሲ እና አርቢሲ ቻምበሩ አካባቢ የተዘጉ አሉ። በላስቲክ የተዘጉ አንድ በላስቲክ የተዘጋ አለ። ሁለት ደግሞ ላይ ያሉ ሁለት ማጥበቂያዎች አሉ፣ በጎማ የታሰሩ። እነዚህ አንዷ ይቺ ነች፣ አንደኛዋ ይቺ ነች። ስለዚህ እነሱን ምን ማድረግ አለብን? ማስለቀቅ አለብን ማለት ነው። አልበለዚያ ማሽኑ ችንጋውን እንደያዘው ነው። ስለዚህ ሞተሩ ምኑ መንቀሳቀስ አይችልም ማለት ነው። የማሽኑ ችንጋው መንቀሳቀስ አይችልም። እሱ መንቀሳቀስ ካልቻለ ደግሞ ፕሮቡ መንቀሳቀስ አይችልም ማለት ነው። ስለዚህ ይህንን በቀላሉ ማስወገድ አለብን። በሰርጂካል ብሌድም ሊሆን ይችላል፣ በመቀስም ሊሆን ይችላል። እነዚህን ማስወገድ አለብን ማለት ነው። ስለዚህ ካስወገድን በኋላ እቺ ነች አንዷ። ስለዚህ እንደዚህ መንቀሳቀሱን ቼክ ማድረግ አለብን። ምክንያቱም አውቶማቲካሊ ማሽኑ ሲነሳ ጀስት እንደዚህ ነው መንቀሳቀስ ያለበት። ይሄ የማይንቀሳቀስ ከሆነ ችግር አለ ማለት ነው። ስለዚህ ይሄ መንቀሳቀሱ፣ እቺኛዋን ደግሞ ሲሪንጇን ቼክ ማድረግ አለብን። ሲሪንጇ ወደ ላይ ወደ ታች ማለቷን። ስለዚህ መንቀሳቀሷን እዚህ ጋር ቼክ ማድረግ አለብን ማለት ነው በዋናነት። ይህን ካደረግን በኋላ ምንድነው የምናደርገው? ኦልሬዲ ይሄኛውን አዙረን መዝጋት ነው።
በቃ በሙሉ ቼክ አድርገናል። እዚህ ጋር ምንም ችግር የለም። ስለዚህ እነዚህኞቹን ቦታቸውን እናስይዝና ዘወር አድርገን ምን ማድረግ ነው መግጠም ነው ማለት ነው። ይህን ከገጠምን በኋላ ምን እናደርጋለን? ቀጥታ ወደ መሰካካቱ ነው ማለት ነው የምንሄደው። አሁን ይሄን አስተካክለን መግጠም ነው። ልክ እንደዚህ አድርገን ከዛ በኋላ ቡለኖቹን በቃ መልሰን በእጅ ነው የሚሰኩት፣ ሰካ ማድረግ ነው። ስለዚህ እዚህ ጋር ከጀርባ ያሉት ነገሮች ምንድናቸው? የመጀመሪያዋ ዳሊዮንት ነች፣ ቀጣይ ያለችው ዌስት ነች። ቀጣይ ያለችው ደግሞ ይቺ ትልቋ ከጥቁሯ ወደዚህ ያለችው ምንድነች? ብረቷ የዌስቱ ሴንሰር የሚገባበት ነች። አሁን እዚህ ጋር እያሳየኋቸው ያለሁት ምንድነው? ዳሊዮንት ነው፣ የዳሊዮንት ቲዩብ ነው። ስለዚህ ይህን በጥንቃቄ ነው እስከ መጨረሻው ድረስ ምን ማድረግ አለብን? መዝጋት አለብን፣ መሰካት አለብን። እስከ መጨረሻው ድረስ የማይሰካ ከሆነ ምንድነው ከውስጥ ፕሬዠር ስላለ ፕሬዠሩ ነቅሎ ይጥልብናል ማለት ነው። ስለዚህ እስከ መጨረሻዋ ድረስ ምን ማድረግ አለብን? በጥንቃቄ ቀስ ብለን መሰካት አለብን ማለት ነው። ኦኬ፣ ትንሽ ታስቸግራለች። ያው በደንብ በጥንቃቄ እንደዚህ አድርገን ምን ማድረግ አለብን? መሰካት። ቀጣይ ምንድነው? የዌስቱ ምንድነው? ይሄ እችኛዋ ዌስት ነች፣ ዌስቱ የሚወጣባት ነች፣ የዌስት ቲዩብ ነች። ያው ሌብሊንግ ስላላቸው ብዙ አያስቸግርም። ይቺ ጥቁሯ ግን ምንድነች? የዌስቱ ሴንሰር ነች። ዌስቱ መሙላትና አለመሙላቱን ሜሽኑ ልክ ሲሞላ ከ90% በላይ ሲሆን ምን ያደርጋል ማለት ነው? ሴንስ ያደርጋል፣ ይጮሃል ማለት ነው ማሽኑ። ስለዚህ ማስወገድ አለብን ማለት ነው። ስለዚህ እነዚህ ሁለቱ ገመዶች ምን ላይ ነው? ዌስት ቅድም ያሳየኋቸው ዌስት ኮንቴይነሩ ላይ ነው። እዚች ላይ ነው። በቃ በአንድ ነው የሚገቡት፣ አንድ ቦታ ላይ ነው የሚገቡት። ስለዚህ እንደዚህ አድርገን መሬት ላይ እናስቀምጣለን ማለት ነው። ዌስት ስለሆነ ኮንታ እንዳያደርገን ጥንቃቄ በተሞላበት መልኩ ማስቀመጥ አለብን ማለት ነው። ይሄን ዌስቱ ትንሽ ታስቸግር ትችላለች። እንደዚህ አድርገን በደንብ አድርገን ክድን ማድረግ አለብን ማለት ነው። ይሄ ላስቲክ የሆነው እንዲታይ ነው፣ በቀላሉ እንዲታይ ነው። መሙላትና ለመሙላቱ በእርግጥ ይጮሃል፣ ግን እዛ ከመድረሱ በፊት እኛ ሳይደርስ ቀድመን እንድንጠነቀቅ ነው ማለት ነው። ይቺ ጥቁሯ ከዌስት ሴንሰሩ ቀጥላ ያለችው ምንድነች? ግራውንዲንግ የሚሰካባት ነች። እችኛዋ ከጀርባ ዙረን የምንሰካት ግራውንዲንግ ይሰካባታል። ይሄ ደግሞ ፓወር ኮርድ ነው። ፓወሩ እንደዚህ አድርገን እንሰካለን። ከሰካን በኋላ በቃ ሜሽኑን ይሄንን በቃ ፖዚሽኑን አስተካክለን በደንብ አድርገን ቀስ አድርገን ዘወር አድርገን 30 ሴንቲሜትር መራቅ አለበት። ስለዚህ አሁን ቀጥታ ወደ ምንድን ነው ማለት ነው የምንሄደው? ዳሊዮንቱን ሰክተናል። አሁን ወደ ምኑ ነው የምንሄደው? ይቺ ላይዝ ነች 500 ኤምኤል ነች። ስለዚህ ላይዟ በጎን በኩል ነው የምትሰካው። ስለዚህ ይቺኛዋን ይቺ ነች 500 ኤምኤል አካባቢ ነች፣ የራሱ ነች፣ የፋብሪካው ነች። ስለዚህ ቀጥታ ይችን እንከፍትና ምን እናደርጋታለን? በቃ ከፍተን እሽግ ነች። ይችን እሽጓን ግንጥላ አድርገን ምን እናደርጋለን? እንደዚህ በቃ እንደዚህ ጥብቅ አድርገን በደንብ እዚች ውስጥ እናስገባና ምን እናደርጋታለን ማለት ነው። በቃ ቀጥታ መዝጋት ነው ማለት ነው። አሁን አብዛኛውን ስራ ጨረስን። ከዚህ ቀጥለን ምንድነው ኢንስትራክሽኑን ተከትለን ምንድነው ፓወር ኦን ከማድረጋችን በፊት ይችን እንደዚች ወደ ላይ እናደርጋለን። ፓወር ኦን አደረግነው። በቃ ተነሳ። ከተነሳ በኋላ የመጀመሪያው ኢንተርፌሱ ይሄ ነው። ስለዚህ አሁን ፓስወርድ ይጠይቀናል። አድሚን በቃ ዩዘር ኔሙም አድሚን ነው። ፓስወርዱ በቃ ኦኬ እንለዋለን። እዚህ ጋር ኤንሳቱን የምነች እዚህ ጋር አድሚን ነው። ፓስወርዱም አድሚን ነው። ብዙዎቹ እንደዛ ናቸው። አንዳንዶቹ አድሚን ብሎ ከ1 እስከ 6 ፓስወርድ ይሆናል። አንዳንዶቹ ደግሞ አድሚን ብሎ ከ1 እስከ 8 ይሆናል። አንዳንዶቹ አንዳንድ ሊሆኑ ይችላሉ። ስለዚህ ይሄ ብዙ ጊዜ ብዙ ማሽኖች ላይ ያ የተለያየ የሆነ እንትን ይኖራቸዋል። ትንሿ ሌብሊንግ ላይ ነው ማለት ትንሿ 1 ፔጅ ወይም 2 ፔጅ አብራ የምትመጣለች እዛ ላይ ነው ማለት አድሚኑ
እና ፓስወርዱ ልናገኘው የምንችለው ያችን አብሮ ከማኑዋሉ ጋር ይመጣል። እዛ ጋር ቼክ ማድረግ ነው። ስለዚህ ኢኒሻላይዝ ያደርጋል። ከዚህ ቀጥሎ ማሽኑ ይተዋወቃል ማለት ነው ከሲስተሙ ጋር። ሲስተሙ ጀስት ሬጀንቱን በየጋኖቹ በየትንንሾቹ ጋኖቹ እየወሰደ ከዳሊዋንትም ከንቱንም ያስቀምጣል። ስፔሻሊ ዳሊዋንቱን ነው ሞር የሚጠቀመው። ስለዚህ ዳሊዋንቱን እዛ ጋር ወሽ ያደርጋል፣ ድሬን ያደርጋል፣ ምን ያደርጋል፣ በደንብ ብዙ ነገር ይሰራል ማለት ነው። ስለዚህ ኢኒሻላይዝ እያደረገ ነው። አሁን የተወሰነ እንጠብቀዋለን ማለት ነው። ኦኬ አሁንም ኢኒሻላይዝ እያደረገ ነው። አልጨረሰም። ጀስት አሁን ወደ ኢኒሺያል ክሊኒንግ ገብቷል። አሁን ባክግራውንድ ቼክ እያደረገ ነው። ስለዚህ ባክግራውንዱ ቼክ ሲያደርግ ምንድን ነው መጠበቅ ያለብን ነገር ደብልቢሲ ሌዛን ኦር ኢኳልስ ቱ 100 ሴልስ ከ0.1 በታች እና ከዛ በታች መሆን አለበት። አርቢሲ ኦልሬዲ ከ0.02 በታች መሆን አለበት። ፕሌትሌት ደግሞ ከ10 በታች መሆን አለበት። ያ ማለት ከ100 በታች ማለት ነው። ከ100 ፕሌትሌት በታች ባክግራውንዱ መቁጠር አለበት ማለት ነው። ስለዚህ እንደዛ ካልሆነ ባክግራውንድ ኤረር አለ ማለት ነው። ኤረሩን ገብተን ማስተካከል አለብን ማለት ነው። ስለዚህ አሁን ባክግራውንድ ቼክ እያደረገ ነው። ጀስት ዲስፕሌይ እስከሚያደርግልን ጠብቀዋለን ማለት ነው። አሁን ኦልሬዲ እየጨረሰ ነው። ኦኬ ዲስፕሌይ ያደረገልን። አሁን እዚህ ጋር ዲስፕሌይ ሲያደርግልን በዋናነት ምንድን ነው ደብልቢሲ፣ አርቢሲ፣ ፕሌትሌት እና ምንድን ነው የሚታየው ሄሞግሎቢን ነው። ስለዚህ እነዚህ ኖርማሎች ናቸው። እነዚህ ኖርማል ከሆኑ ደግሞ ቀጥታ ወደ ምንድን ነው ይቺ ከላይ ያለችዋን ማኑዋልን መጀመሪያ ክፈቱ ስትል ምንድን ነው ጀስት ሆል ዲቫይስ ላይ ገብተን ምንድን ነው የምንሰጠው ሴል ክሊን ኦር ይቺ ፕሮብ ክሊንሰር ነው የምንሰጠው። ለመጀመሪያ ጊዜ ማሽኑ ሲከፈት እንደዛ ነው ስጡ የሚለው ማኑፋክቸረሩ። ስለዚህ እዛ ጋር ባስቀመጠልን መሰረት ይችን እንሰጣታለን። ይቺ ምንድነች ፕሮብ ክሊንሰር ትባላለች። 100 ኤምኤል ነች። እሷን ከሰጠነው በኋላ የተወሰነ ደቂቃ እስከሚጨርስ ድረስ እንጠብቃለን ማለት ነው። በቃ የተለጠፈችዋን ነገር መከተል ነው በዋናነት። ሜሽኑ ለመጀመሪያ ጊዜ ሲከፈት አድርጉ የሚለው 3 ኢንስትራክሽኖች አሉ። እሷን መከተል ነው። ሜንቴናንስ ገብታችሁ ከዛ በኋላ ሆል ዲቫይስ ገብታችሁ ዜን ምን ፕሮክሊንሰር ይሰጣል። ከዛ ቀጥሎ ፍሉዲክስ ድሬን ይደረጋል። ድሬን ከተደረገ በኋላ ደግሞ ፕራይም ይደረጋል ይላል። ስለዚህ እንደዛ ማድረግ ድሬን ስታደርጉ ግን ምንድነው ይቺ ዳሊወንቱና የላይዙ ቲዩብ ከእንትናቸው ጋር መነቀል አለባቸው። ድሬን ሲደረግ ማለት ነው። ፕራይም ሲደረግ እንደገና ሁለቱ ቀድሞ ምን ተብሎ ነው ተሰክቶ ነው። ሁለቱም ዳሊወንቱም ላይዙ የቦታቸው ላይ መሰካት አለባቸው። ስለዚህ አሁን ይሄ ጨረሰልን። ስለዚህ ከዚህ ቀጥለን ምንድነው በቃ ፕራይም ፍሉዲክስ ነው። ፕራይም ፍሉዲክስ ነው የምንሰራለት። ስለዚህ ፍሉዲክስ ከሰራንለት በኋላ በዋናነት ምንድነው እነዚህን በቃ ያሉትን ነገሮች ኢንተርፌሱ ላይ የመጡትን ነገሮች ማየት ነው። አሁን ፍሉዲክስ ነው። ስለዚህ ከዚህ ቀጥለን ሴታፕ ነው የምናስተካክለው። ሴታፕ በደንብ ማስተካከል ያለበት አሁን እዚህ ጋር ሪፈረንስ ሬንጅ፣ ፓራሜትር ዩኒት ስፔሻሊ ሄሞግሎቢን እና ኤምሲኤች አካባቢ ላይ ግራም ፐር ዴሲሊትር ነው እኛ መጠቀም ያለን። እሱ ግራም ፐር ሊትር ነው ብዙ ጊዜ የሚጠቀመው። ያ ማለት በመቶ ቤቶች ነው የሚሆነው። እኛ ደግሞ ወደ ግራም ፐር ዴሲሊትር ቀይረን ነው መጠቀም ያለብን። እሱን ነገር ማስተካከል አለብን።
ለምሳሌ ደብል ቢሲ 10 to the power of 9 ነው ብሎ የሚመጣው፣ እኛ ግን ወደኛ መልሰን 10 to the power of 3 በሚለው ደብል ቢሲም ፕሌትሌትም ጀስት በ10 to the power of 3 ብናደርጋቸው ጥሩ ነው፣ የተሻለ ምን ያግባባናል ማለት ነው። ከዛ ውጭ ግን አርቢሲ በ10 to the power of 12 ነው። እኛ በ10 to the power of 6 አድርገን ብንሄድ የተሻለ ነው፣ ሞር ያግባባናል ማለት ነው። አሁን እዚህ ጋር ምንድን ነው ሴታፕ ላይ ገብተን ምን ዳሌወንቱ ስንት ሌትር ነው የሚለውን 2000 ሌትር ብለን እዚህ ጋር 2000 ሌትር እንጽፍለታለን። ከዛ ቀጥለን ምን እንጽፍለታለን ሎት ነምበሩን። ከሎት ነምበሩ ቀጥለን ደግሞ አሁን እዚህ ጋር ኢች እንደምታዩት ምንድነች ኤክስዴቱን መስፈር አለብን የሁለቱንም። አሁን እዚህ ጋር የዳሌወንት ነው እችኛዋ እንደዚህ ብለን ከዛ ቀጥለን ደግሞ የላይዝን ነው። ስለዚህ ላይዙን በዚህ መልኩ ዳሌወንቱን ጨረሰ፣ እያለቀ ነው። ኦኬ ይሄንን ነው በቃ ይሄ ማሽን ላይ ተለጥፎ የሚመጣውን ይሄ ማስተካከል ነው በደንብ። ከዛ ውጭ ያለ ብዙም የሚያስቸግር ነገር የለውም ማለት ነው። ኦኬ ይሄ ቀዩ ኢንተርፌስ ከታች አለው ቀዩዋ ነገር እሷ ይቺ ምንድን እዚህ ጋር አሁን ላይዝ ነች። ላይዙን በቃ ማስተካከል ነው። ላይዙ 500 ኤምኤል ነው። ከዛ ሎት ነምበር እና ኤክስዴቱን አስገብቶ መስጠት ነው፣ መቃረን ማለት ነው። እቺ ነች ላይዟ ማለት 500 ኤምኤል ነች። ሎት ነምበሯ ይችኛዋ ነች። ኦኬ ንገረኝ እቺን። ኦኬ 500 ኤምኤል ኦኬ ደብል ቢሲ ክሎግ ነው። አሁን እዚህ ጋር ይቺ ይችኛዋ ታች ነው የመጨረሻዋ ቀይ የምትመስለው አካላት ደብል ቢሲ ክሎግ አለ ነው። እሱም ማስተካከል ነው፣ ችግር የለውም። ኦኬ ጨረስን ማለት ነው። ስለዚያም ወደ ሴታፕ እንሄዳለን። ኦኬ ይሄ ነው ሪፖርት ፓርት ላይ እንደዚህ ነው። ኦኬ ይሄ ባክግራውንድ ቼክ ነው። ባክግራውንድ ቼክ አድርገን 4 አይነት ነው። ካፒላሪ ብለድ አለ፣ ሆል ብለድ አለ፣ ፕሪዳልሽን አለ፣ ባክግራውንድ አለ። ስለዚህ እኛ ለመጀመሪያ ጊዜ ባክግራውንድ ነው ቼክ የምናደርገው። ስለዚህ ባክግራውንድ ላይ እናደርግና ምን እንሰጠዋለን ማለት ነው? ኤር እንሰጠዋለን ለማሽኑ ማለት ነው። ኦኬ አሁን ኤር ሰጠ ነው። ይሄ እያንዳንዱ ነገር ቆንጆ ነው።